ዛሬ የምናየው ቶፒክ በአብዛኛው የካምፓኒ ኦነሮች ወይም የቢዝነስ ኦነሮች ባለቤቶች ካምፓኒ ጥሩ ራን እያደረገ ነው፣ ጥሩ ገንዘብ እየሰራ ነው፣ የሬቨኑ ወይም አስተዳደር ችግር የለበትም፣ ነገር ግን ሰራተኞቼ ሞቲቬት አይደሉም ሲሉ ይሰማል። እኔም ጋር የሚመጡ ክላይንቶቼ ይህንን ፖይንት ያነሱልኛል። ብዙ ካምፓኒዎች ካፒታላቸው ማደጉ፣ ሬቨኗቸው ጥሩ መሆኑ፣ ካሽ ፍሎዋቸው የተስተካከለ መሆኑ፣ ወርኪንግ ካፒታል ችግር አለመኖራቸው ኤምፕሎያቸውን ወይም ሰራተኞቻቸውን ሞቲቬት አድርገው። ነገር ግን ሰራተኞችን የእውነት ሞቲቬት የሚያደርገው ሰራተኛው ቪዥን አለው ወይ ወይም የካምፓኒውን ቪዥን ሼር ያደርጋል ወይ፣ ሰራተኛው በዛ ካምፓኒ ውስጥ ከካምፓኒው እድገት ጋር አብሮ ማደግ ይችላል ወይ፣ እንደገና ደግሞ ዋትስ ኢን ፎር ሚ ይላል። ምንድን ነው የኔ ጥቅም ከዚህ ሁሉ የካምፓኒ መረጋጋትና ካሽ ፍሎ መኖር የኔ ጥቅም ምንድን ነው ብሎ ይጠይቃል። በየወሩ በተወሰነ ደሞዝ ለሚሰራ ሰራተኛ የካምፓኒው በካፒታል ማደግ ወይም የተረጋጋ ካሽ ፍሎ መኖር እውነት ለመናገር ምንም አይደለም። ሰራተኛው ሞቲቬት እንዲሆን ወይም የካምፓኒው ድሪም እና ቪዥን ይዞ እንዲራመድ በየቀኑ ወደ ስራ ሲመጣ ምን ልስራ፣ ምን ኮንትሪቢዩት ላድርግ፣ ከዚህ ዓላማ ጋር እንዴት የራሴን ዓላማ ላስኬድ ብሎ እንዲያስብ ኢንታንጂብል ኢንሴንቲቭ የሚባሉ ነገሮች በሰራተኛው ማይንድ ውስጥ አሉ። ኢንታንጂብል ኢንሴንቲቭ ብለን ከምንላቸው ኢንሴንቲቮች ወይም ሰራተኛውን ሞቲቬት ከሚያደርጉት ነገሮች አንደኛው ወርኪንግ ኤንቫይሮንመንት። ሰራተኛው ሄልዚ በሆነ ወርኪንግ ኤንቫይሮንመንት እንዲሰራ ስናመቻችለት ሜንታል ሄልዝ ተጠብቆ ማለትም 8 ሰዓት የሚሰራበት ቦታ ሰላም ያለው ከወሬ ወይም ከሽኩቻ፣ ከጭቅጭቅ፣ ከኮምፕሌን፣ ሰልፍ ዳውት ከሚያመጣ ሲቹዌሽን የጸዳ ሲሆን ሰራተኛው አንድ ስቴፕ ሞቲቬት ሆኖ የካምፓኒውን ቪዥን ወይም የካምፓኒውን ዓላማ ለማራመድ ዊሊንግነስሊ ወይም በፍላጎት ኮንትሪቢዩት ያደርጋል። ሁለተኛው ኢንታንጂብል ኢንሴንቲቭ ወይም የማይዳሰስ ሰራተኛው ኪስ ውስጥ የማይገባ ኢንሴንቲቭ ትሬኒንግ በሁለት ይከፈላል። ለሰራተኞቻችን የምንሰጠው ትሬኒንግ አንደኛው ፕሮፌሽናል ሲሆን ሁለተኛው ፐርሰናል ዴቨሎፕመንት። ፕሮፌሽናል ትሬኒንግ ሰራተኞች ባስቀመጥናቸው ቦታ ወይም በሙያቸው እንዲያድጉ የዕለት ዕለት ከአፕዴት አድርገው ራሳቸውን አፕዴት አድርገው በየቀኑ ሌላ ሰው እንዲሆኑ በሚቀጥለው ዓመት ሌላ ደረጃ ላይ እንዲደርሱ የምንደግፍበት ትሬኒንግ ነው። ይህ ፕሮፌሽናል ትሬኒንግ በተለያዩ ድርጅቶች በተለያየ ስኬጁል ሊሰጥ ይችላል። ነገር ግን በ6 ወር፣ በ3 ወር በሊደርሺፕ ሊሆን ይችላል፣ በማርኬቲንግ ሊሆን ይችላል፣ በሴልስ ሊሆን ይችላል፣ በኤችአር ሊሆን ይችላል፣ በተለያዩ ፖዚሽኖች በፋይናንስ ሊሆን ይችላል። ሰራተኛውን ፕሮፌሽናሊዝም አፕዴት እንዲያደርግ ካምፓኒዎች ሰፖርት ማድረግ አለባቸው። ሁለተኛው ትሬኒንግ ፐርሰናል ዴቨሎፕመንት ነው። ማንኛውም ሰው በየቀኑ በየዕለቱ የሚያልፍበት የራሱ መንገድ አለው። ይህንን ለማድረግ ከህይወት ጋር የሚታገል ሰራተኛ ኮንትሪቢዩት የሚያደርግለት ካምፓኒ ወይም ጊዜውን፣ ሰዓቱን፣ ፕሮፌሽኑን፣ እውቀቱን፣ አይምሮውን ሰጥቶ የሚሰራለት ካምፓኒ ኃላፊነት ወስዶ ፐርሰናል ትሬኒንግ ፕሮግራም መዘጋጀት አለበት። ፐርሰናል ትሬኒንግ እንደ ሰልፍ ኢቫሉዌሽን ሊሆን ይችላል፣ ሰልፍ ዳውትን የሚያጠፉ ትሬኒንጎች ሊሆኑ ይችላሉ፣ የፖዚቲቭ ቲንኪንግ ኮንሰፕት ያላቸው ትሬኒንግ ሊሆኑ ይችላሉ። ፐርሰናል ዴቨሎፕመንት ትሬኒንግ ለማንኛውም ሰራተኛ በማንኛውም ጊዜ በእያንዳንዱ ካምፓኒ ስኬጁል መሰጠት አለበት። እነዚህ ሁለት ትሬኒንጎች ኢንታንጂብል ኢንሴንቲቭ ውስጥ የሚካተቱ ኢንሴንቲቮች ናቸው። ብር አይደሉም፣ በገንዘብ አይደለም ሰራተኛው የሚያገኛቸው። ነገር ግን ካምፓኒው ኢንቨስት አድርጎ ሰራተኛው ወደ ተቻለ ደረጃ ወይም ብራይት ወደሆነ ፊውቸር እንዲያስብ ከዛም አልፎ የካምፓኒውን ቪዥን እና ሚሽን በየዕለት ተዕለት ስራው ወይም በየዕለት ተዕለት ታስኩ እንዲያካሂድ ያደርገዋል ማለት ነው። ምክንያቱም ከካምፓኒው ወይም ካምፓኒው ለሰራተኛው እንደሚያስብለት፣ ኮንትሪቢዩት እንደሚያደርግለት፣ ቫሊዩ አድ እንደሚያደርግለት ሰራተኛው ሲያምን ለካምፓኒው የሚሰጠው ነገር በእጥፍ ይጨምራል ማለት ነው። ኢንታንጂብል ኢንሴንቲቭ ከምንላቸው ሶስተኛው ግሮዝ ማፕ ነው። መቼም ሁላችንም ተቀጥረን ስንሰራ መሄድ የምንፈልግበት ወይም ማደግ የምንፈልግበት የራሳችን የሆነ ማፕ ይኖረናል ወይም የራሳችን የሆነ ፕላን ይኖረናል። የሆነ ቦታ ተቀጥረን ስንሰራ ከ0 ዓመት ጀምሮ 2ኛ ዓመት ላይ ስንሆን፣ 3ኛ ዓመት ላይ ስንሆን፣ 4ኛ ዓመት ላይ ስንሆን በኬሪየር የት መድረስ እንዳለብን ይዘን ወይም እንደ ዓላማ ይዘን ነው የምንገባው። ድርጅቱ ግሮዝ ማፕ ከሌለው፣ ክሊር የሆነ ግሮዝ ማፕ ከሌለው ዛሬ እኔ ይሄንን ብሰራ ወይም ይሄን አኮምፕሊሽ ባደርግ ወይም ይሄኛውን ነገር ኮምፕሊት ባደርግ ወይም በዚህኛው ነገር የተሻለ ውጤት ባመጣ በዚህ መንገድ እዚህ ቦታ ላይ እደርሳለሁ የሚለው ግሮዝ ማፕ ግልጽ ባልሆነበት መስሪያ ቤት ውስጥ ሰራተኛ ሞቲቬት ሊሆን አይችልም። ምክንያቱም ተስፋ የለውም። እንደዚህ አይነት ሰራተኛ
ቢሮ ተቀምጦ ሲቪውን ለሌሎች ካምፓኒዎች እየላከ ያለ ሰራተኛ መሆኑ አያጠራጥርም። ብዙ ካምፓኒዎች ጣራቸው ዝግ ነው። የሆነ ማናጀር ኦልሬዲ አለ፣ የሆነ ፕሮጀክት ማናጀር ኦልሬዲ አለ፣ የሆነ ሊደርሺፕ ኦልሬዲ አለ። ዲፓርትመንቶች ወደ ላይ ከሰራተኞችን ከስር ወደ ላይ የሚያሳድጉበት ምንም አይነት መንገድ የለም። በዛ ዲፓርትመንት ውስጥ ወይም በዛ ካምፓኒ ውስጥ የሚሰሩ ሰራተኞች የእድገት መንገዳቸው አይታያቸውም። ምክንያቱም ከላይ ያለው ሰው ለዘላለም እንደተቀመጠ ያክል እነሱ ሊድ ሲያደርግና ማኔጅ ሲያደርግ ስለሚታይ የካምፓኒው ካልቸር በዛ መልኩ የመጣ ነው ተብሎ ስለሚታሰብ እንደነዚህ አይነት ችግሮችን ለመቅረፍ ወይም ግሮዝ ማፑ የማይታየውን ሰራተኛ ሞቲቬት ለማድረግ የምንጠቀምባቸው ሌሎች መፍትሄዎች አሉ። እንደ ኮሚሽን፣ ቦነስ፣ ኢንሴንቲቭ፣ ሼር እስከ መስጠት ድረስ። ጣራው ዝግ የሆነ ካምፓኒ ላይ ኢንሴንቲቭ ሲስተም አስቀብጠን ሰራተኛውን ሞቲቬት ማድረግ እንችላለን። ይህ ካልሆነ ደግሞ ሰራተኞች ፕሮጀክት እንዲቀርጹ በኤክስፓንሽን ላይ እንዲሳተፉ እኔ ያለሁበት የሚያስብል ኦፕን የሆነ ተሳትፎ እንዲኖራቸው ማድረግ ይሆናል። እነዚህ ኤክስፓንሽን ላይ ወይም ፕሮጀክት ቀረጻ ላይ ያሳተፍናቸው ሰራተኞች ስራ ሊሰሩ የሚመጡት ስለሚከፈላቸው ወይም ወርሃዊ ደሞዛቸውን ጠብቀው ብቻ ሳይሆን ይህ ካምፓኒ ሲያድግ ወይም ይህ ካምፓኒ ቪዥነሪ ሲሆን ወይም ይህ ካምፓኒ ነጥሮ ሲወጣ እጄ አለበት የሚባል የሰልፍ ሞቲቬሽን አላማቸውን ይዘው። በነገራችን ላይ እንደዚህ አይነት ኢንቫይሮንመንት ውስጥ የምታያቸው ሰራተኞች ሞቲቬሽን ብቻ አይደለም የሚጎላቸው። ቢሮ ተቀምጠው ለሌላ ካምፓኒ ሲቪያቸውን የሚያስገቡ ስራ በመፈለግ ላይ ያሉና የወር ደመወዛቸውን የሚጠብቁ እንዲሁም የካምፓኒውን አላማ ፕላንና ሚስጥር ለሌላ ካምፓኒ ወይም ለኮምፒቲቲቭ ኤጀንት ሼር ለማድረግ ምንም አይነት የሞራል ባውንደሪ የሌላቸው ሰራተኞች ናቸው። እንዲሁም እነዚህ ሰራተኞች ካምፓኒው በተለያየ ችግር ደሞዛቸውን መክፈል ባይችል ለአንድ ኤክስትራ ቀን ለማገልገል ኮሚትድ የማይሆኑ ሰራተኞች ናቸው። ምክንያቱም የሚይዛቸው ምንም ነገር ስለሌለ ከካምፓኒው ቪዥን እና ሚሽን ጋር ያጣበቃቸው ኢንሰንቲቭም ሆነ ቪዥን ስለሌለ ማለት ነው። ስለዚህ ሞቲቬት ያልሆነ ሰራተኛ ወይም ዲሞቲቬትድ የሆኑ ሰራተኞች የተሰበሰበበትን ካምፓኒ ችግር ካሽ ወይም ፊገር ወይም ካምፓኒው በየጊዜው የሚያስገባው ብር አይፈታው። ችግሩን የሚፈታው ሰራተኞች እንዴት እራሳቸው ላይ ተሰርቶ የካምፓኒውን አላማና የካምፓኒውን ቪዥን የራሳቸው ቪዥን አድርገው መንቀሳቀስ ይችላሉ የሚለው ሆምወርክ ላይ ሲሰራበት። የካምፓኒያችሁን የሊደርሺፕ ፕሮብለም ለመፍታት መፍትሄ ከፈለጋችሁ ይህንን ቪዲዮ ተመልከቱ።